አላችሁይ አላችሁይ አንተ ማነህ አንተ ማነህ አንተ ማነህ ሆ አማራ ሞት የማይፈራ እስቲ እጃችሁን ወደ ላይ ከፍ ቸፕ 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 አላፈገ ያሸነፍነ ነው እናሸንፋለን ከመቶ ከሁለት መቶ በላይ አባቶች ተረሽነዋል አባቶች ተገለዋል ስለዚህ የእምነት አባቶች የሙስሊም የክርስቲያን አባቶች ከመቼውም ጊዜ በላይ አሁን ያሉም ድምጽ እየሆኑ አይደለም ቤተክርስቲያን እየወደመ ቤተክርስቲያን እየተቃጠለች እየጠፋች ይህን መጠበቅ የማይችል መቆም የማይችል ማስተማር የማይችል የእግዚአብሔር ቃል መስቀልን ይዞ ካላስተማረን አባት ነው ብያለሁ በግፍ ለታረደ ወገኔ የሰው ልጅ የሰው ስጋ የአማራ ስጋ ይጣፍጠናል የአማራ ኩላሊት እየወጣ እየተበላ ያለበት አላፈገፍግማ ጽኑ ነው እምነቴ የጠላቴ ሳንጃ ይደቀን ከፊቴ አሟሟትም እኮ ቅጣለ አይተነው የማናውቅ ነገር እኮ ነው ጭራቅ እኮ ነው የመጣብን የሰው ፍጥረት እኮ አይደለም አሁን ያለው ሰው የሰው ልጅ ብልቱን ምላሱን እጁን እግሩን ጆሮአቸውን እየቆራረጡ ጓዶች እኛ በትግላለን ራሳችን ማንቃት መቻል አለብን ይሄን ማድረግ ስንችል ነው መቀጠል ምን ወቅቱ ስለሆነ ጊዜው የሱ ስለሆነ አሁን ፋኖ ስለሆነ የዛሬ 10 ዓመት የዛሬ 5 ዓመት ድንበር መሬት የገፋበት ምን አባህ ብሎ ደብድቦ ያሳርሳል እናውቀዋለን አሁን ግን ተቋም መስርተናል ድርጅት መስርተናል ተጠያቂነት እየሰፈነ ነው ያለው ሁሉም ማለት አመሰግናለሁ ያው እንግዲህ በዛሬው ዕለት በአማራ ቴዎድሮስ እስ 201ኛ ኮር የ54ኛ ክፍለ ጦር አራት ቀበሌዎች የሰዴ ወረዳ የኋላ ደጀን ህዝብ ነው እንግዲህ የምትመለከቱት ህዝባችን በቃኝ ባርነት በቃኝ በማለት በዚህ ልክ አምሮ ተነስቷል በቀጣይ ግዳጆችን ለመፈጸም ዝግጁነት እየተጠባበቀ የኮርና የክፍለ ጦር ትዕዛዞችን እየተጠባበቀ ይገኛል ድል ለአማራ ፋኖ እናሸንፋለን